ሰላም ክቡራት ተመልካቾቻችን በኢትዮጵያ በተለያየ ቦታ ግጭት መንስኤ የሚሆኑ እንዴት አድርጎ ሰላም መስፈን እንደሚችል ኢቲቪ ሰፋ ያለ ሪፖርት አውጥቷል። ወደሱ ልጋብዛችሁ። ዛሬ በአጀንዳነት የምንመለከተውም ይሄንን ጨምሮ በተለይ ደግሞ በኢትዮጵያ በተለያዩ አካባቢዎች ከግጭት ጋር ከጦርነት ጋር በተያያዘ ዘላቂ ሰላምን ማስፈን እንዴት ይቻላል የሚለውን ጉዳይ ያነሳን ነው ቆይታ የምናደርገው። እንግዳ ጋብዘን በዚህ ጉዳይ ላይ ማብራሪያ የሚሰጡን ይሆናል። እንደሚታወቀው ኢትዮጵያ በቅርብ ዓመታት ካንዱ ግጭት ወደ ሌላኛው እየተሸጋገረች በተለያዩ አካባቢዎች ህዝቡ ለሰብአዊም ሆነ ለቁሳዊ ኪሳራ ሲዳረግ እንደነበረ ይታወሳል። የፕሪቶሪያው ስምምነት ደግሞ በተለይም በሰሜን ኢትዮጵያ የነበረውን ጦርነት ከመግታትና ለህዝቡም እረፍት ከመስጠት አኳያ ከፍተኛ ሚና የተጫወተ ስምምነት እንደነበር ነው የሚታወሰው። በኢትዮጵያ ታሪክ ጦርነት በሰላም ሲቋጭ ይሄ መጀመሪያው ይመስለኛል። እንግዲህ ብዙ ታሪክ አሳልፋለች ሀገሪቱና ይሄን የሰላም ስምምነት ማጽናትና ወደ ቀጣዩ ምዕራፍ ደግሞ ለሰላም የሚተጉ እጆችን ማሰባሰብ የዚህ ትውልድ ቀዳሚ አጀንዳው እንደሆነ በተለያዩ ጊዜ ይገለጻል። ይሄንን ጉዳይ ነው አጀንዳ አድርገን የመረጥነው። የተወደዳችሁ በዚህ ጉዳይ ዙሪያ ተጨማሪ መረጃዎችን ሊያጋራን ዘጋቢያችን ብሩክ ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ብሩክ፣ እንደምን ውለሃል? እንግዲህ በሰሜኑ ጦርነት በሀገራችን በሰሜኑ አካባቢ ተከስቶ በነበረው ጦርነት በተለያዩ የጦርነት ዘገባዎች ነው የምናውቅህ እኛ ባልደረቦችም ሌሎችም ተመልካቾችና ምናልባት ጦርነቱ በሰላም ስምምነት ተቋጭቷል፣ ሌላ ጦርነት እንዳይከሰት ከዚህ ትምህርት ሊወሰድ ይገባል የሚሉ ብዙዎች ኃይሎች ደግሞ መከራከሪያ ሀሳቦችን ሲያነሱ ሰላምን ማጽናት ለሀገሪቱ የመጀመሪያም የመጨረሻም አማራጯ ሊሆን ይገባል የሚሉ አሉና ይህንን በማስቀጠል ረገድ እንደው ምን አይነት ዋጋ ነው ሊሰጠው የሚገባ ሰላሙን በማጽናት ከዚህ በኋላ ኢትዮጵያ በተለያዩ አካባቢዎች ላይ ያሉ የልማት እንቅስቃሴዋን ፊት ለፊት ማምጣትና ችግር አለባቸው ተብሎ በተለያዩ አካባቢዎች ደግሞ ንግግርን ባህል የሚያደርግ ማህበረሰብ በመፍጠር ረገድ ምን ትዕምርት አለው ልትነግረን ትችላለህ? መልካም እንግዲህ አመሰግናለሁኝ ሰለሞን። በሰሜኑ የሀገራችን ክፍል ተከስቶ የነበረው ጦርነት ከፍተኛ የሆነ ሰብአዊና ቁሳዊ ውድመቶችን እንዲሁም ደግሞ ማህበራዊ ቀውሶችን አስከትሎ እንደነበር የሚዘነጋ ጉዳይ አይደለም። በተለይም በተለያዩ አካባቢዎች ላይ የትምህርት ተቋማት ወይም ደግሞ ዋና ዋና የምንላቸው የጤና፣ የባንክ፣ የትምህርት እና ሌሎች የመንገድ ሌሎች የቴሌኮሙኒኬሽንና ሌሎች መሰረተ ልማቶች ለተለያዩ ችግሮች የተዳረጉበት ለጉዳት የተዳረጉበት በመሆኑ ህብረተሰቡ የዕለት ተዕለት ህይወቱን ሰላማዊ በሆነ ሁኔታ መከወን የማይችልባቸው ለተለያዩ እርዳታም ጭምር ለተረጅነት ጭምር የተጋለጠባቸውን ሁኔታዎች የተፈጠሩበት አንደኛው አሉታዊ ክስተቱ ነው ብለን ማንሳት እንችላለን። በዚህ ሂደት ውስጥ እንግዲህ የሰዎች ህይወት መጥፋት፣ የአካል ጉዳትና መሰል በተለያዩ ሰዎች ቤት ላይ ያንኳኩ ችግሮች መጥተዋል። እንደ ሀገርም ደግሞ ቀላል የማይባል ችግሮችን ፈጥሯል። ኢኮኖሚያዊ የሆነ ጫናውም ቀላል የሚባል አልነበረም። በርካቶች ለተለያዩ ስነ ልቦናዊ ጫናዎችም ጭምር የተዳረጉበት ነው። ከጦርነት ያው አዎንታዊ ነገሮችን ማግኘት አስቸጋሪ ነው። በርካቶችን ለተለያዩ ችግሮች የሚዳርግ ከመሆኑ አኳያ ስናየው ይህንን አስከፊ የነበረውን ጦርነት ታዲያ የፕሪቶሪያው የሰላም ስምምነት አማናዊ በሆነ መልኩ እንዲቋጭ በማድረግ ረገድ ትልቅ አበርክቶ ነው ያለው። ይህ ጦርነት እንግዲህ በርካታ ውድመቶችን ያደረሰ ቢሆንም ደግሞ በጠረጴዛ ዙሪያ በስተመጨረሻ በውይይት መፍታት የተቻለበት ሁኔታ አለ። ያንን ተከትሎ ታዲያ የፌዴራል መንግስቱም ከፍተኛ የሆኑ በመልሶ ግንባታ ስራዎች ላይ ብዙ ስራዎችን ሰርቷል። ከትምህርት ገበታቸው ርቀው የነበሩ ተማሪዎች ወደ ትምህርት እንዲመለሱ፣ የተጎድቶ የነበሩ የትምህርት ተቋማትን መልሶ የማቋቋም፣ የቴሌኮም፣ የባንክ እንዲሁም የንጹህ መጠጥ ውሃ፣ የመንገድ ግንባታዎችን በመልሶ ልማት ስራው በስፋት ማከናወን ህብረተሰቡ አገልግሎቱን መልሶ እንዲያገኝ ከባሩድ ሽታ ይልቅ የሰላም አየርን እንዲተነፍስ ለህብረተሰቡ ትልቅ አበርክቶ የነበራቸው ጉዳዮች ናቸው ብለን ማንሳት እንችላለን። ያለፈው ዓመት 2016 ጥር ላይ እስከወጣው ሪፖርት ስንመለከተው እንግዲህ ወደ 37 ቢሊዮን ብር በላይ አጠቃላይ የፌዴራል መንግስት ድጋፍን አድርጓል። በዚህ ሂደት ውስጥ እንግዲህ ከዚያ በኋላ በነበሩ ሁነቶችም የፌዴራል መንግስት የተለያዩ ድጋፎችን አድርጓል። በጤናው ረገድ ከፍተኛ ጫናዎች እንደነበሩ ይታወቃል። ክትባቶችን ሳያገኙ፣ መድኃኒቶችን ሳያገኙ፣ የህክምና መሳሪያዎች ለብልሽት የተዳረጉ አለያም ጉዳት የደረሰባቸው ጭምር በመኖራቸው የህብረተሰቡ
የጤና ሁኔታ በጣም የተቃወሰባቸው እንደነበሩ ይታወቃልና ይህንን በማስተካከል ረገድ ክትባቶች እንዲያገኙ መድኃኒቶች እንዲያገኙ በማድረግ ረገድ ትልቅ አበርክቶ ነው የነበረው። አርሶ አደሮች ከሞፈርና ቀንበር ይልቅ መሳሪያ ተሸከመው ከእርሻቸው ርቀው ነበርና አሁን ላይ ከፕሪቶሪያ የሰላም ስምምነት ወዲህ ስንመለከተው ግን ማዳበሪያ ግዢን ጥያቄ አቅርበው ማዳበሪያ ለአርሶ አደሩ የቀረበባቸውን ሁኔታዎች ማንሳት እንችላለን። እነዚህና ሌሎች መሰል ሁኔታዎችን ስንመለከታቸው ትልቅ አበርክቶ ነው ያለው። ቱሪዝሙን ብናነሳ በትግራይ ትልቁ የኢኮኖሚ አቅም አንዱ ተብሎ የሚነሳው ቱሪዝም ነው። ይህንን ቱሪዝምና ሰላም ደግሞ እንደ ርግብ ተመሳሳይነት ያላቸው ናቸው። ኮሽ ካለ ርግብ እንደሚበረው ሁሉ በሰላምም ረገድ የጸጥታ ችግሮች ካሉ ቱሪስቶች ሊመጡ አይችሉምና በዚህ ረገድ ከሰላም ስምምነት ወዲህ ጎብኚዎች ወደዚያ የሚሄዱባቸው አግባቦች የተፈጠሩበት እንደ አክሱም ጽዮን ያሉ ታላላቅ በዓላት የሀገር ውስጥና የውጭ ጎብኚዎች በተገኙበት መከበር የቻለበት ነው። ይህ ደግሞ ራሱን የቻለ ለማህበረሰቡ የኢኮኖሚና የማህበራዊ እድገቶች ትልቅ አበርክቶ ያለው ነውና እንዲህ አይነት የተገኙ መልካም እድሎችን ልዩነቶችን በጠረጴዛ ዙሪያ ብቻ በመፍታት ትልቅ አበርክቶን ማድረግ ይገባል እና ይህንን ስንመለከተው በተለይ በቱሪዝሙ ረገድ ያነጋገርናቸው ሰዎች ነበሩ። ወደዚያው አቅንተን ከሰላሙ በኋላ የተሰማቸውን ስሜትና ያላቸውን ሀሳብ እስኪ እንመልከተው። ሰርተን መግባት ችለናል። በሰዓትም ቢሆን ትንሽም ቢሆን ተሞዛችን ቤተሰባችን ራሳችንም እያስተዳደርን ነው እና ሰላም በመሆኑ በጣም ደስ ብሎናል እና በሰላሙ እንዲቀጥል ደስ ይለኛል። ሰላም በመገኘቱ እኛም እንግዶቻችን እየተቀበልን እያስተናገድን ነው። በቀጣይ በአጭር ጊዜ መንግስት ከሚመለከታቸው ዓለም አቀፍ አካላት ጋር በመሆን እነዚህ የውጭ ቱሪስቶች እንዲሁም የሀገር ውስጥ ጎብኚዎች ድሮ በነበረው እንዲቀጥል ምኞታችን ነው። ለዚሁም እኛ በቂ ዝግጅት አድርገን እየጠበቅን ነው። እንግዲህ ወደዚያው አቅንተን ነበር እነዚህን እና መሰል ሰዎችን ሀሳቦች የተከታተል ነውና ወጥቶ መግባት አስቸጋሪ ከነበረበት ሁኔታ ላይ ተጨንቀው የነበሩ ሰዎች አሁን ስራቸውን መስራት መቀሌም ሆነ ሌሎች የትግራይ አካባቢዎች ሰላማዊ የሆኑ እንቅስቃሴዎች በስፋት የሚከወንባቸው መሆን የቻሉት በተገኘው ሰላም ነውና እንዲህ አይነት ሀሳብ ያላቸውን ሰርተው መለወጥ የሚፈልጉ የሰላም አየርን መተንፈስ የሚሹ ሰዎችን ቅድሚያ በመስጠትና ለሀገርም ደግሞ ሰላም ዋነኛ አብይ ጉዳይ ነውና ለዚህ ትኩረት በመስጠት ልዩነቶችን በጠረጴዛ ዙሪያ ብቻ ለመፍታት ጥረት መደረግ አለበት። የሰሜኑ ጦርነት ከብዙ አውዳሚ ሁነቶች በኋላ ተመልሶ ወደ ጠረጴዛ ዙሪያ እንደመጣ ይታወቃልና አሁንም በትግራይ ላይ የሚኖሩ በተለይ ልዩነቶችን እና የሚታዩ ውጥረቶች ወደ ጦርነት ወይም ወደ ግጭት እንዳያመሩ ከፍተኛ ጥንቃቄ መደረግ እንዳለበት ማንሳት ወይም ደግሞ ማሳሰብ የሚቻልባቸው ሁኔታዎች አሉ። ምክንያቱም ህብረተሰቡን ተመልሶ በበቂ ሁኔታ ሳያገግም ወደ ሌላ የግጭት አዙሪት ውስጥ እንዳይገባ ይህንን በዚህ ዙሪያ ላይ በተለይም በፖለቲካው ረገድ ተሳትፎ ያላቸው አካላት በሀሳብና በጠረጴዛ ዙሪያ ብቻ ችግሮቻቸውን ከፈቱ የተጀመሩ የልማት ስራዎች መጠናከር የሚችሉበት ሰዎች ያገኟቸው ተስፋዎች የሚለመልሙበት እድል ይኖራልና ይህንን ማለት እንችላለን። ባልደረባችን ብሩክ ተስፋዬ ሰፋ ያለ ማብራሪያ ነው የሰጠህን። መልካም ቀን ይሆነልን።